ውይ ውይ ውይ! ዛሬ ማዲያሜን ምርጥ የሆነ መኮረኒ ሰርቼ ጉድ አልሰራኋትም መሰላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ሰላም ሰላም ብያለሁ ወዶቼ። ዛሬ ደግሞ እስኪ መኮረኒ በስጋ አሰራር ላሳያችሁ። እንግዲህ ያው ላይክ፣ ኮሜንት፣ አስተያየት ጻፉልኝ ማለት ነው። ሼር አድርጉልኝ። እዚህ እንደምታዩት ውሃ ጥጃለሁኝ። ዘይትና ጨው ጨምሬያለሁ። ከዛ መኮረኒን ነው የምጨምረው ውዶቼ። እንግዲህ እንደምታዩት መኮረኒን ጨምሬያለሁ። አሁን መኮረኒን አበስላለሁ ማለት ነው። በችክን ነው የምሰራው፣ ችክን ወይም በዶሮ ስጋ ማለት ነው። ከዚህ ቀደም እንዲሁ በቲማቲም ብቻ አሳይቻችኋለሁ። ዛሬ ደግሞ በዶሮ አሰራር እናያለን ማለት ነው። እስከ መጨረሻው ተከታተሉ ውዶች። እንግዲህ መኮረኒያችን እየበሰለ ነው። ወደ መብሰሉ እየሄደ ነው ማለት ነው ውዶች። እንግዲህ እንደምታዩት በዚህ መልኩ የዶሮ ስጋዬን በካል ጨምሬ አጥቤዋለሁ። በደንብ ነው ያጠብኩት። እዚህ ሽንኩርት አለኝ፣ እዚህ ነጭ ሽንኩርት አለኝ። ከመሳሰሪያ ያቀነስኩት ማለት ነው። እዚህ ቲማቲም፣ የተፈጨ ቲማቲም አለኝ። እዚህ ደግሞ ገዝብር አለኝ ወይም የድንብላል ቅጠል። እዚህ ቃሪያ አለኝ፣ የሚያቃጥለው የማያቃጥለው። እዚህ ማጅ አለኝ። ከዛ ቅመማ ቅመም ደግሞ ፍልፍል አስዋት እና ከሙን ነው የምጨምረው። አሰራሩን ነኝ ማለት ነው። አሁን እዚህ መጥበሻ ያለኝ ስጋ ነው መጀመሪያ የምጨምረው። ስጋዬን ጥሬ ያለው ስጋዬን በዚህ መልኩ ጥጃለሁ። ይሄ የራሱ ውሃ ነው፣ ራሱ ውሃ ያወጣል ማለት ነው። እንግዲህ የዶሮ የተፈጨ ስጋ መጀመሪያ ስጋው እንደዚህ ጥዱት የተሻለ ነው ማለት ነው። በጣም አሪፍ ነው የሚሆነው እና ቀድማችሁ እንደዚህ ዶሮ ብትጥዱት የተሻለ ነው ማለት ነው። እንደዚህ አድርጋችሁ ሰርታችሁ ሞክሩት። እኔ እንደዚህ አድርጌ ስሰራው የተሻለ ሆኖ በመጀመሪያ ሽንኩርት አቁላልቼ ነበር የምጨምረው። አሁን ላይ ግን እንደዚህ እያደረኩ ነው ማለት ነው። እንደዚህ ስትጥዱት የራሱ የሆነ ውሃ ያወጣል። ከዛ እሱ ጋር ይበስላል ማለት ነው እና አሪፍ ይሆንላችኋል። እንደዚህ መልኩ ሰሩት። ይሄ ውሃ በነገራችን ላይ ጨምሬ አይደለም፣ የራሱ ውሃ ነው። ከዛ በራሱ ጊዜ በበዛ ጊዜ ውሃውን ይመጣል ማለት ነው። አሁን ውሃው እየመጠጠ ነው። የምታዩት ውሃው እየመጠጠልኝ ነው። መጀመሪያ ላይ የምታዩት ውሃ አሁን የለም። አሁን በመቀጠል ሽንኩርቴን ጨምራለሁ ውዶቼ። እንግዲህ በመቀጠል ሽንኩርቴን ጨምሬያለሁ። አሁንም ሽንኩርቴን ቀላቅለዋለሁ ማለት ነው። አሪፍ ጣዕም ይኖረዋል። ሞክሩት፣ ትወዱታላችሁ። በዚህ አይነት አሰራር ማለት ነው። ከኔ የበለጠ ልትሰሩ ትችላላችሁ። ነገር ግን ደግሞ እስኪ የኔንም ጠሪቃ ሞክሩት፣ ትወዱታላችሁ። ወዴት በጣም አሪፍ ነው ይልቻለሁ ማለት ነው። እናንተ ደግሞ እስኪ ሞክሩት እና በኮሜንት አስተያየት ስጡልኝ ማለት ነው። አሁን የሽንኩርት ሊቭ እንደዚህ ስታው ሽንኩርቱ የበዛ ይመስላችኋል። ይሄ አሁን ሙጥጥ እስከሚል ድረስ አማስለዋለሁ፣ ይጠፋል። ለዶሮው ግን አሪፍ ሽታ ይሰጠዋል።
ውዶች በዚህ መልኩ እየጠበስኩት ነው። አሁን ደግሞ እዚህ ነጭ ሽንኩርት እጨምራለሁ። ነጭ ሽንኩርት ጨምሬያለሁ። ተባለልኩት ትንሽ በረዶ ቤት ስላስቀመጥኩት እንዳይበላሽብኝ እዛ ነው የተያያዘው። አሁን ይሄ ከላይ ዘይት ስጨምርበት ሽንኩርቱ እንትን ይላል ይሞታል። በዚህ መልኩ ሞክሩት ማለት ነው። ሁለት መኮረኒ ስለሆነ የሰራሁት ስለዚህ በርከት ማለት አለበት እና ለዛ ነው ያበረከትኩት። ደግሞ አሪፍ ሽታ ይኖረዋል። አሁን በቃ ዘይት እጨምርበታለሁ። ውዶች አሁን በመቀጠል ዘይት እጨምራለሁ። ዘይት አበዛሽ እንዳትለኝ፣ ዘይት አይበዛም። ምክንያቱም በኋላ ቲማቲም ይገባበታል። ከዛ ደግሞ መኮረኒው የሚያደርቅብኝ እንዲህ ስታዩት የበዛ ሊመስላችሁ ይችላል፣ ግን አልበዛም። ገና ሲጠበስበት እና ደግሞ ትንሽ እርጥብ ማለት አለበት። ገባችሁ አይደለም? አያችሁ ሽንኩርቱ እየጠፋ ዘይቱ ጭራሽ ነው እያሞተው ነው፣ እየሞተ ነው የሚሄደው ማለት ነው በዘይቱ ሲጠበስ። ውዶቼ እዚህ ከሙን አለኝ፣ ይሄ የተፈጨ ከሙን፣ ከዛ ፓፕሪካ አለኝ። ይሄ ደግሞ ፍልፍል አስዋት ወይም ቁንዶ በርበሬ የተፈጨ ማለት ነው። ውዶቼ እንግዲህ እንደምታዩት በደንብ ጠብሼዋለሁ ዶሮውን ማለት ነው። ይሄ ፍልፍል አስዋት ነው የተፈጨ ቁንዶ በርበሬ ፍልፍል አስዋት ነው። ሽንኩርቱ እንግዲህ ቀይ ሽንኩርት አይደለም፣ የዚህ ሀገር ነጭ ሽንኩርት፣ ነጭ የሚባለው ሽንኩርት ማለት ነው። ትልቁ ሆኖ በነጭ ሽንኩርት ነው፣ ቀይ አይደለም። ለዛ ነው እንደዚህ የሚታያችሁ ማለት ነው። ያ ቢሆን ጥቁር ይላል፣ ይሄ ግን ነጭ ነው። ሊበስል ማለት ነው። ስጋው እንደምታው በስሏል። ከዛ ፓፕሪካ ጨምራለሁ። ይሄ ፓፕሪካ ነው፣ ፓፕሪካ ጨምርኩኝ። ፍልፍል አስዋት ፓፕሪካ፣ ይሄ ከለር ይሰጠዋል። አያቃጥልም ግን እንደ በርበሬ ነው። ነጭ ሽንኩርት ጠፋች ማለት ነው በቀይ በርበሬ። ከዛ በመቀጠል ከሙኔን ጨምራለሁ። ይሄ ከሙን ነው። አሁንም እንቀላቀላለን። እንግዲህ ነጭ ሽንኩርት የተባለች ጠፋች ይላችሁ። ከዛ ማጂን ጨምራለሁ። ደግሞ አሁን እንደዚህ ትንሽ ታቁላለሁ፣ ግን በደንብ አቁላሉት፣ አሪፍ ጣዕም ይኖረዋል። ማጂ እሽጓል ወይም ሁለት ሙካብ ነው የሚባለው ጨምራለሁ። አሁን በደንብ አቁላለዋለሁ። ውዶች እንግዲህ በዚህ በምታዩት መልኩ አቁላልቸዋለሁ ሁሉንም። አሁን ከዛ የተፈጨ ቲማቲም አለኝ፣ የተፈጨ ቲማቲም እንጨምራለን። ውዶች እንግዲህ ቲማቲምን ጨምሬያለሁ። እንደምታዩት እየበሰለ ነው። ከዛ ሰልሳ ጨምርበታለሁ። ነጭ ስለሆነ ቀይ እንዲሆንልኝ፣ ቀይ መኮረኒ ስለሆነ የምንሰራው ሰልሳ ጨምራለሁ።
አለመጨመርም ትችላላችሁ። እኔ ግዴታ መፍላት ያለበት ነው። ስቶፕ ጨምራለሁ። ልጆች እንግዲህ ደረቅ ሎሚና ወረቅ ሳሎና ወረቅ ጋር ጨምሬያለሁ። ልጆች እንግዲህ ወረቅ ሳሎና ሎሚ ጨምሬያለሁ። ጨውም ጨምሬያለሁ ማለት ነው። ማጆ አይበቃኝም። ከዛ እዚህ ደግሞ ዝብራና ቃሪያን እጨምራለሁ መጨረሻ። እንግዲህ ዶሮዎችን በስሏል ማለት ነው። አሁን በቃ ጨውንም ሁሉንም ቀምሻለሁ። ጨዋችሁን እናንተ ገምቱ። አሁን በቃ ይበቃዋል ማለት ነው። በቃ በዚህ መልኩ ጨርሰናል። መኮረኒያችን በጣም ትፈናል። ከዛ ወደ ብረት ድስታችን እንጨምረው ወዶች። እንግዲህ ስጓችን መኮረኒያችን ላይ ጨምረናል። የምታዩት የሚያምር ከለር ነው። እንዲህ የምታስቡ ይህን ጨርሼ ጨምሬዋለሁ ማለት ነው። መኮረኒም አሪፍ ሆኖ ተቀላቅሎልኛል። ስጉ በጣም አሪፍ ነው። ሞክሩት። ላይክ ሼር እያደረጋችሁ አበረታቱ። ትወዱታላችሁ። ከዛ አሁን ጋዝ ትንሽ ለኩሼ በጣም ቅንስ አድርጌ ትንሽ ሽታው እንዲቀላቀል አስቀምጠዋለሁ ማለት ነው። ለ5 ደቂቃ ያክል ላይክ ሼር እያደረጋችሁ አበረታቱ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሰላም ሁኑልኝ። አሁን በቃ ጥዴዋለሁ ማለት ነው ውዶች። እንግዲህ ይኸው ለኩሼዋለሁ ማለት ነው። እንግዲህ እንደምታዩት ካሜራው ነጭ አድርጎታል እንጂ በጣም ቀይ ነው። የሚያምር መኮረኒ ነው። ሞክሩት ማለት ነው። ግን ካሜራው ነው ቀይ ነጭ አደረገው እንጂ አሪፍ ከለር ነው ማለት ነው። ሞክሩት።